ሴት ልጅ በሰላም ተገላግያለሁ። ልጅም ብሩኬን ነው የምትመስለው፣ ቁጭ ብሩኬን እና እሱን ስለምትመስል ደግሞ እኔ በጣም ደስተኛ ነኝ እያለች እንግዲህ ከአራስ ቤት መታለች። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ እዩ ከአራስ ቤት መታ ድጋሚ እንግዲህ ወደ ፉከራዋ ወደ ማስፈራራቷ ገብታለች ማለት ነው። መተህ ልጅህን የምታይ ከሆነና ካልመጣህ ደግሞ እኔ እንደ በፊቱ መጥቼ ችግር ይፈጠራል። አሁን አዲሱ የድሮ ቤታችሁ አይደላችሁም አውቃለሁ፣ ግን አዲሱ ቤት አሁን ያላችሁበትን አዲሱንም ቤት ቢሆን ፈልጌ አላጣውም። ታውቃላችሁ ከዚህ በፊት እኔ ፈልጌ ጠይቄ እማጣው ነገር የለኝም ያለች ስትጎርር ነበር። አሁንም እንግዲህ አዲሱን ቤት ማፈላለግ ላይ ናት ማለት ነው። እና እኔ ምንም የዩ ነገር አንዳንዴ አይገባኝም። በቃ ማለት ምን ያስፎክርሻል? አንቺ እሺ ወለድሽ፣ በሰላም ተገላገልሽ፣ እንኳንም በሰላም ተገላገልሽ። ግን ደግሞ ዲኤንኤ ውጤቱ ተመርምሮ ውጤቱ እስከሚታወ ይታወቃል አይደል እንዴ? ምን አንቺ አሁን አስፎከረሽ? ከአራስ ቤት ወጥተሽ ቪዲዮ መስራትም አይጠበቅብሽም። እውነት ለመናገር እውነት አካለሽ ማለት ነው። ምን ያስፈራሻል? ሲጀመርም እኮ ከመጀመሪያውም እውነት አካለሽ ሚዲያ ላይ ወጥተሽ ኡስ ከማለት አይጠበቅብሽም። በቃ ልጁ ሲወለድ ዲኤንኤ ተመርምሮ ከዛ በኋላ የሱ ልጅ እንደሆነና እንዳልሆነ ማወቅ ይቻላል እኮ አይደል እንዴ? ልጁም ስለሆነ ልጁም ብትሆን እኮ ማለት ነው። እዩ አሁን አንቺ ያልገባሽ ነገር ብሩኬ ልጁም ብትሆን ካንቺ ጋር ህይወቱን አይቀጥልም። በቃ ብሩክ ከሀይሚ ጋር መሆን ነው የሚፈልገው፣ ሀይሚን ማግባት ነው የሚፈልገው። ካንቺ ጋር መቀጠል መሆን አይፈልግም። አለቀ። ልጁን ብትሆን ማሳደግ ባለበት መንገድ ያሳድጋል እንጂ ካንቺ ጋር ህይወቱን መቀጠል አይፈልግም። ስለዚህ በቃ ተፋቹ። ልጁን ደግሞ እመን አትመን የሚለውን ነገር ደግሞ ዲኤንኤው ተመርምሮ ከዛ በኋላ ይታወቃል። እሱ ልጁ ከሆነች አንቺ ስላላስገደድሽው ሳይሆን አባትነቱን አምኖ ይቀበላል ልጁ ከሆነች አለቀ። ስለዚህ አሁን እንደኔ ጸጥ ሲል አልወድም ናቸው። እግዚአብሔርን ነው የምላቸው። አሁን ያቺ አብሰላት የምትባለው ላይ በላይ በቃ ገብታ ለብሩክ ጋብዙልኝ፣ ሼር አድርጉልኝ፣ ሜንሽን አድርጉልኝ እያለች ለለለላ ትላለች። የዘፈን አይነት እያንጋጋች ማለት ነው። እዩ ደግሞ በዩቱብ መታ ልጅህን መን ብታምን ኖሮ ይሄ ሁሉ ነገር አይፈጠርም ነበር ለለለለ ትላለች። አቶ ቴዲ ደግሞ ደና የጠፋውን ተመልሶ መጥቷል። ብሩኬ ግን ሁሌም የሚያስጠቃህ የዋህነትህ፣ ሞኝነትህ፣ ሰውን ማመንህ፣ ደግነትህ ነው። አሁንም ብሩኬ ተጠንቀቅ። ቴዲ መረጃ እንዲሰበስብ ወይ ደግሞ ያላችሁበትን ቦታ ቀስ በቀስ እየተከታተለ እንዲያቅ ወይ ደግሞ ካንተ ሹክ እንድትለው ይሆናል አይደል? አዛኝ ወዳጅ መስሎ ቀርቦ መረጃ ሊያጣራ ስለሚችል ብሩኬ በጣም በጣም መጠንቀቅ ያለብህ ሰዓት ነው። ልጅቷን እንዳታስበላት በር ቆልፌ ነው የወጣሁት ምናምን አይነት ነገር ብለህ እንዳትሸወድ ማለት ነው። እንዳትናገር አድራሻውን። በእርግጥ ከሀይሚ የሆነ ነገር ብትሆን ከዛ ቤት ብትጠፋ ከቤኪና ከፍፄ ራስ አንወርድም። ምክንያቱም እናንተ ናችሁ ቦታውን የምታውቁት። እናንተ እስካላሳያችሁ ድረስ ምንም ቤቱ ሊታወቅ አይችልም። አሁንም ቢሆን ብሩኬ ማስጠንቀቅ ያለብህ ፍፄንና ቤኪን ነው። እዩም ብትሆን ቤቱን ፈልጋ እየፈለገች ነው። በእርግጠኝነት ስላላወቀችው እስካሁን ስላላወቀች ነው ያላችሁበትን በቪዲዮ የወጣች እንጂ በውስጥ መስመር ከመጠየቅም ሆነ ከማጠየቅም አትወጣም ማለት ነው። ስለዚህ አሁን ሴክሬት ነው ማድረግ ያለብህ ያን ቦታ። እንደውም እንደኔ ሲጀመርም ካሜራማኑን ጓደኞቻችሁም ማወቅ አልነበረባቸውም። በቃ የምሬ ነው ምለው። እናንተ ቆንጆ ስልክ ነው ያላችሁ፣ አይፎን ስልክ አላችሁ አይደል እንዴ? የሆነ ቦታ አድርጋችሁ አስተካክላችሁ ቀርጻችሁ ከዛ በኋላ ወደ ካሜራማኑ መላክ ይቻላል እኮ ራሱ ኢዲት አድርጎ ምናምን ይለቀዋል። እና በአሁን ሰዓት ብትጠነቀቁ ጥሩ ነው። ጸጥ ሲል አንወድም። እንግዲህ ተነስተውባቸዋል። ቴዲም ተመልሶ የመጣበት መንገድ ምንም አላማረኝም። እኔ አላማረኝም፣ ይቅርታ አድርጉልኝና ማለት በቃ ብዙ ነገር አሳልፈዋል እነዚህ ልጆች እና ጥሩ ሊሆንም ይችላል። እሱን ፈጣሪ ነው የሚያውቀው። ግን ደግሞ አስፈላጊ አልነበረም ማለት ምንም። አሁን ቪዲዮ ሰራ አይቼዋለሁ እስከ መጨረሻው። ይሄ እዚህ ግባ ይዛህ ጥፋ ልለው ነው። እንዴት ነው ይዟት የሚጠፋ? ዝም ብሎ ይዞ ይጠፋል እንዴ? ቤተሰብ የሚባል ነገር እኮ አለ። ይዞ መጥፋት ሳይሆን ይዘ ጽፋ አይነት ምክር ሳይሆን በቃ እንደ ጓደኛ ቢያንስ እንኳን ለምን አትጠቃለሉም ከዚህ ሁሉ ነገር? በቃ ቢያንስ እንኳን በመካከላችሁ የሚገቡ ጠላቶች ይቀንሳሉ ብለህ ብትመክር ቢያንስ ያስኬዳል እንጂ ይዘ ጥፋ ተብሎ አይመከርም። ምክንያቱም እዚህ ጋር ቤተሰብ አለ፣ ብዙ መሆን ያለበት ነገር አለ።
እንደውም የእሷ ቤተሰቦች እሱንም በጣም ስለሚወዱት ስለሚያከብሩት ስለሚያውቁት ስለሚተማመኑበት ነው ጸጥ ያሉ ሁሉም ቤተሰቦች ከጋሽዬ ጭምርና ያው ኤፍሬም እንደ የኤፍሬም መረበሽ ምናምን እንዳለ ሆኖ ሌሎች ቤተሰብ ግን ጸጥ ያሉት በሱ ስለሚተማመኑና ስለሚወዱት ስለሚያከብሩት ነው። ሌላ ቤተሰብ ቢሆን ይሄን ጊዜ ብዙ ችግር ሊፈጥርም ይችል ነበር ብዙ ችግርም ሊፈጥር ይችል ነበርና ስለዚህ አሁን እኔ ብሩኬን የምለው ነገር ቢኖር በጣም ጥንቃቄ ያስፈልግሃል። እነዚህ ድሮ መተው ረብሸው ህይወታቸው ውስጥ የወጡ ሰዎች ድጋሚ ሲመጡ ለምን ብለህ ራስን መጠየቅ አለብህ፣ መጠንቀቅ አለብህ፣ ማስተዋል አለብህ። የሆነ ነገር የሆነ መረጃ ፈልገውስ ቢሆን ገብቷል። አሁን ቴዲ ከዚህ ሁሉ ጊዜ በኋላ ሲመጣ መረጃ ፈልጎስ ቢሆን ሰው ልኮትስ ቢሆን ምናልባትም እኮ ኤፋም ልኮት ሊሆን ይችላል፣ አይታወቅም። ስለዚህ ጥንቃቄ ማድረግ አለብህ። ከዛ ውጪ እግዚአብሔር አምላክ ደግሞ ነገሮች እንዲስተካከሉላችሁ ወደ ተሻለ ነገር እንድትመጡ ከዚህ ከብቸኝነት ቤት ወጥታችሁ አለ አይደለ ዘና ብላችሁ ሳትሳቀቁ እሷም ዘና ብላ ወጥታ ዘና ብላ እንድትገባ አንተም ሳትሳቀቅ በቃ አለ አይደለ ዘና ብለህ ወጥተህ ዘና ብለህ እንድትገባ ምን ሆነችብኝ፣ አሁን እንደዚህ ያሏት፣ አሁን እንደዚህ ያረጉብኝ፣ አሁን እንደዚህ ሊወስዱብኝ ነው ወይ ደግሞ አሁን እንደዚህ በቃ ሊያጣሉን ነው እያልክ ሳትሳቀቅ ዘና ብለህ እንድትኖር የድንግል ማርያም ልጅ ይጨመርበት። ከዛ በተጨመረ ግን እየሩስ የምትባይ ልጅ በቃ እንደነገርንሽ ነው። ደከምሽን ብላ ማን ነበረች ሶስና ማለት ደከምሽኝ የምትለው ቃል አለና እዩ ደከምሽን፣ አብሳላት ደከምሽን። የምር ነው የምላችሁ እዩ በቃ አንድ ነገር ተባልሽ አይደል እንዴ ዲኤንኤ ተመርምሮ በቃ ያኔ ሁሉም ነገር ይታወቃል። አባትም ከሆነ ሰየው እንኳን ሆነ በቃ አባትነቱን ይቀበላል። ልጁን ማሳደግ ባለበት መንገድ ያሳድጋል። አንቺን ግን አይፈልግሽም። በልጅ ለማሰር አትሞክሪ። ፍቅር ሳይኖረው እንዴት ነው ካንቺ ጋር ሊኖር የሚችለው? ኧረ አንዳንድ ሰው ግን ማርያምን ግግም ብሎ የሰው በቃ የኔ ካልሆንክ እንዴ ከሁለቱም ወገን ሲሆን ነው ደስ የሚለው ማለት ጸንቶም ሊቆይ በትዳር ረዥም ጊዜም ልትቆዩ የምትችሉት የሁለቱ ሰው ስሜት ሲኖር ነው እንጂ ለልጁ ብሎ አንቺ ጋር ቢመጣ እመኘኝ እዩ ድጋሚ መለየታችሁ ራሱ አይቀርም። በቃ የማይሆን ነገር ነው። እዩ እግዚአብሔርን ራሽን አሳምኝና በሰላም ለልጅሽም ኖሪላት እንዴ ነገ ሌላ ህይወት ይቀጥላል። ሌላ ህይወት ሌላ ትዳር መስርተሽ ትኖሪያለሽ። አንድ ልጅ ምንም ማለት እኮ አይደለም አይደል እንዴ? ወይ ደግሞ ከልጅሽ አባት ጋር ሰላም ፈጥረሽ እንግዲህ ቢና ነው የልጅ አባት ነኝ እያለ ያለው አይደል እንዴ? ወይ ከሱ ጋር ሰላም ፈጥረሽ መኖር ነው። አይ ልጅቷ የብሩኬ ናት ካልሽ ደግሞ ኦኬ ልጁን ማሳደግ ባለበት መንገድ ያሳድጋል። አንቺ ደግሞ ሌላ ህይወትሽን መቀጠል ትችያለሽ። በቃ አለቀ። እንኳን አይደለም አንድ ልጅ 2 3 4 ልጅ ወልደው አይደል እንዴ ከባሎቻቸው ጋር ተፋተው ሌላ ትዳር የሚይዙት። ይሄን ያክል በልጅ ልጅ ስላለው እኔ ጋር መሆን አለበት። በቃ ልጅ አለው። ሴት ልጅ ስለሚፈልግ ሴት ልጅ ስለሚወድ ደግሞ እሱን ነው የምትመስለው ሴት ልጅ እንዴ? ሴት ልጅ እንኳንም ወለደ እንኳንም ኖረው እንደውም አይገርምሽም? ካለውም እሰየው በቃ አምሳሉንም